ማን ሩጦ የሚጠቃ ይመስላችኋል? ፋይቱ ጀምሯል። ፋይቱ ጀምሯል። ሴዶና ጆኒ ወይኔ አነሳችሁ፣ ፈረጠችው። ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ። ወይኔ ጉዴ! ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርባ ያለቀ በመጀመሪያው ዙር ሊያልቅ ነው። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ ያዘችው እቺ ሰው የቆለፈችው ለማድረግ እየሄደ ይገኛል ማለት ነው። አርማር ቆለፈችው፣ እጁን ቆለፈችው። አርማር ሊሰብረው ነው። እጅህ ምት አንተ። ኧረ ተሰበረ። ጠንካራ ነው። አረ ወደ አርማር እየሄደ ነው። ኪሞራ አረ ታባርግ እንዳይሞት ይሄ ልጅ በእናትህ። ሴዶ እስካሁን ድረስ ታፓ ለማድረጉ በጣም እልከኛ ሆኖ ይጎዳል። በእናትህ ልጅ ሎክድ የሆነ ኪሞራን የሞከረው ምን አይነት ቆለፈችው። እጁን ሰበረችው። እንግዲህ ጆኒ ከላይ ሆኖ አንተ በጣም ጠንካራ ነው። ይሄ አንተን የቀጨው እጁን ብዬ ነበር። የሚገርመው ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ኧረ በጣም ጎበዝ ነው። እንደዚህ ከታገለ እስካሁን ድረስ እኔ እጁን ሰበረው ብዬ ነበር። አንተ ሞክሮም አግኝቶ ምድሉም እኔ በጣም ተጨናው አገኘችው እጁን። ኧረ ገለበጣት። ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው። ኤልቦ እያደረገ ነው። እንደምንም ብሎ እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁን ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ። እንዳይሰብረው በእናትህ እጁን ተሰበረ አይደል? ሰበረችው እጁን። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ እጁን ተሰበረ ብዬ ተሰኩ። ያንተ ሰብሚሽን እንግዲህ እንዴ በጣም በኪሞራ ሰብሚሽን ጆኒ ያሸነፈ። ጆኒ እዚህ ጋር ይኸውልህ እዚህ ላይ አሁን እጁን ሰበረው ብዬ ነበር። ታውቃለህ ሪፕሌይ ወይ በእናትህ በጣም ስቅስቅ አለኝ። 100 አይነት አቆላለፍ አለኝ ብላለች እኮ ከዚህ ሁለቱን የተጠቀመችው። የመሞከሩ ራሱ በጣም ጎበዝ ነው የምር። እንደ ቃል በቃል እኮ ነው 100 አይነት አቆላለፍ። አዎ 100 አይነት አቆላለፍ አለኝ ብሏል። ከዚህ 98ን ገና አልነካም። ይሄ በጣም ከባድ ሰው ነው። ይሄ ጆን ሁለቱን ቁልፍ ነው የተጠቀመው። ግን ሴዶ በጣም ጎበዝ መሆኑን ያየሁት እንትኑ ላይ ነው። ገባ ሊሰብረው ሲል ቶሎ ታብ ያደርጋል ብዬ ነበር። ምንድነው ክርክር ተነስቶ ነው ወይስ ምንድነው? ተጠናቋል? አዎ ሌላኛው እኮ ነው ያስለቀቀው። አለዛ ተሰብረዋለች። ታፕ ቶሎ አድርግ ቶሎ በቃ ይበል አለዛ ሰብራለሁ ብሏል ጆን። እጁን እኮ በጣም አሰቃቂ ስብራት ነበር የሚያደርሱበት። እሺ ይህ ውድድር 3 ደቂቃ ከ54 ፈጅቷል። 3 ደቂቃ ከ54 ደህና ታግሏል። አብሽር ደህና ታግሏል። ሴዶ ጆን በጣም ታክቲክ ትችላለች። በጣም ስልት አላት።
እስኪ እዚህ ላይ ተመልከት። ይኸውልህ እጁ እንዴት እንደያዘችው አየው። ዳኛው ባያስቆመው እጁን እንደዚህ ነበር የሚቀለጥመው። እንዴ በጣም አሰቃቂ ነበር የሚሆነው። ጥሩ ፋይታ አሳይታችሁናል። ከልብ አድርገን እናመሰግናለን። ሴዶ በእውነት ያን ሁላ መከራ አልፎ እዚህ መድረስ መግባት ራሱ ጀግናችን ነህ። ይህንን ፋይት እውን እንዲሆን አድርገሃል። ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ኧረ ጆን አትቻልም ይቻለኛል። ጉልበት ይጠጥሳታል። ካልያዘችው አይሆንም። ጉያዋ ማስገባት አለባት። እናመሰግናለን። ዳኛዎች ወደዚህ ኑልን። ሁላችሁ ይኸውልህ በመልስ እየታየ ነው እንግዲህ ተመልከት፣ እንዴት አድርጋ እንደያዘችው ቶሎ ብላ ማለት ነው። ሲጀመር ተመልከት፣ ይኸውልህ እንዴት አድርጋ እንደያዘችው። I'm going to be honest with you guys. I don't want you guys to look at this. I don't want you guys to look at this as disrespect to my opponent. I'm being a marketer now. And I have no doubt. Goes. One day in the Miakorach. Get on the Nagar. Lazy fight. So someone to chow rocket. You guys have seen my social media. I've been vacationing since ETFC won. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, my Blazers Jiu-Jitsu, Kao Jiu-Jitsu. This is the era of Jiu-Jitsu. I want you guys to pay attention to what happened tonight. If you don't hop on the wagon, every striker in Ethiopia that want to have a chance in fighting MMA, and by striker I don't mean like guys like in Dagar Salam, I mean real fighters. You have to grapple, you have to do jiu-jitsu. I know in your sport I got you. 180 million ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። I am ልጣቹ be part of the movement. And as for my next opponent, Alobay, መጥቶ ይሞክረኝ ጆን ተመልከት፣ አየሁ እንዴት እንደያዘችው። በቃ ቶሎ ብላ መሬት አስነካችው። ይሄ አንዱ ሲስተም ነው፣ አንዱ ታክቲክ ነው።